ነገር ፍለጋ ነው የጠራሽኝ? ለባሳው ነገር ፍለጋ ነው የጠራሽኝ? እኔ እንደውም በቃ እኔ አይደለም ከዚህ እኔ እንደዚህ አምሮብኝ መጥቼ አንተ እንደዚህ ታደርገኛለህ? በቃ ምንድን ነው የምትፈልጊው? በቃ ሂድ አትናገር። ምንድን ነው የምትፈልጊው? እሺ እኔ መልሽልኝ። ምንድን ነው የምትፈልጊው? ስለ ሞራል የሆነ ነገር አትለኝም እንዴ? እኔ ምን አልኩሽ? እሺ ምንድን ነው ያልኩት? አንተ እኔን እንደ ሸክም አይታየኝም? ኦ መቤቴ፣ ዛሬ እቺ ልጅ ጦዘሽ ነው የመጣሽው? አንቺ ምንድን ነው የምትይው? ምንም አልጦዝኩም። ሂድልኝ፣ በቃ ሂድልኝ። ሙሽራዋ ብቻዋን ትሆን ዘንድ ፍቀድላት። ማርያም ነይ ሚረፊሽ። አንቺ አታናጅኝ በእናትሽ። እኔ አሁን ደብሮኛል፣ ብቻዬን መሆን ነው የምፈልገው። እንዴ ቀኔን አበላሸው። እዛ በጣም ብዙ ሰው ሚዜዎቼ እየጠበቁኝ ነው፣ ሰርገኞች ምናምን እየጠበቁኝ ነው። በቅዳሜ ቀን የምንሰርግ ስንት ምግብ ተዘጋጅቷል። አንተ እዚህ እንትን ብለህ ጭራሽ ሞራሌ ላይ ትረማመዳለህ እንዴ? ሰርግ ቀልድ ነው ምናምን ብለህ ሰርግ ሌላው ቀልድ ስለሆነ ነው እንዴ የሚገባው? ጤነኛ አይደለችም። ምናምን እኮ ቀላል ነው እኮ እንውና እናድጋለን አብረን። ይሄ ሽንኩርት መግዣ ስትሰጠኝ ቸኮሌት ገዛብታል። እኔ አንቺ ልጅ ተይ ሄሚ። ምንድን ነው ተይ? ጨጓራዬን አትላጭው ማርያምን ተይ እንዴ። እኔ አምሮብሻል። እኔ አልካርኩም እኮ እሺ። ምን አድርገህ ነው እኮ? በጣም ብዙ ነገር ነው ያበላሸህብኝ አሁን። እኔ ምን አድርጌ ነው ማበላሸው? እኔ መተሽ እንደዚህ አስደንግጠሽኝ። እኔ ስለጨነቀህ ነው ቅድም። በቃ እሺ ይሁን አውቄ ነው ትቼዋለሁ ያልኩት። ግን አንተ በጣም ሳስበው ደግሞ በጣም ነው የደበረኝ። ሂድ አንተ አልተውህም። ሂድ ሂድ። ምንድን ነው ቁመህ የምታፈጣው? በቃ ሂድ። እኔ ሌላ ባል ፈልጋለሁ ወጥቼ። አንቺ ቃቃ ባል ነኝ። አንተ አሁን ዞር በል እዛ። እኔ አስፋልት ላይ በወጣ የሚያገባኝ ብል እኮ ስንት ተደርድሮ እንደሚመጣ ነው ያውቃለሁ። እኔ አንተ ባለህበት አይደለም ገበያዬን ትዘጋዋለህ። ብዙ አየር ነው የምትይዝብኝ። ሂድ። እኔ ብቻዬን ወጥቼ የሚያገባኝ እላለሁ። አሁን ስንት ሰው ከዛ ቁጭ ብዬ እመርጣለሁ። የሚያገባኝ ብዙ ሰው ስለሚመጣ ቃቃ ባል ነው ፈልጊው። እቃቃማ ተጫውቻለሁ። ሰርቀሻትኝ በእናትሽ። አሁን በቃ እኔ ሲጀመር አንተ በቃ እንትን አትልም። እኔ ወጥቼ እዛ ጋር የሚያገባኝ እላለሁ። ዛሬውን ማታ አግብቼ አሳያለሁ። ምንድን ነው ቤኪ? ለምንድን ነው የጠራችኝ? ልታገባኝ። ትዳር ቀልድ ነው እንደ አንቺ እና ምንድን ነው? እስኪ ስለ ትዳር አይደለም ስለ ትዳር ምንም አላውቅም። ማሰብ አልፈልግም ምንም። አይ አይደለም ስለ ትዳር አስረዳ። እኔ ምን አውቃለሁ ስለ ትዳር? ትዳር ቀልድ ነው አላልክም እንዴ? እንደሚያውቅ እና እንዳደገኛ ተነስቼ እንጋባ ስላልሽ ላግባሽ? አዎ ነጂ። አልሄድም። አይ በቃ ነጂ። አልሄድም። ልታገባኝ ነው እንዴ? በቃ ተስማማ። ሌላ ሰው ከሚወስድበት ይሻለዋል። እኔ እኮ ይኸውልህ ቀድሜ ገበያ እየዘጋሁብህ ነገ ሚዜ ነው እሱ እና ማለት ነው። በጣም ብዙ ሰው ሊያስቸግር ይችላል። ተጋብተናልሽ እያንዳንድሽ። አራቢ በማረፊያ ታነውችልኝ በእግዚአብሔር እንዳይወስዱብኝ ነው እባክህ። ማንን? ነገ ሚዜ አይደለ ወንድም? እና ማን ነው የሚወስደው? እኔ እንጃ። አንዷ ያው እንዳጠልፍብኝ ብዬ ቬሎ ለብሼ መጣሁ። ቀድሜ አየር ልዝጋ ብዬ እኮ ነው። እቺ ልጅ ማልመት ጀምራለች። ለማንኛውም ባንጋባም ምንም ማድረግ አይቻልም። እኔ ፈታ እንድትሉ ፈልጌ ነው። قصتنا بدأت في 2021 واللي قدامنا أكثر እና ነገ ሚዜ ነው። ጭንቀት። ለማንኛውም ፈታ በልሻለሁ። እኔ አውቄ ጉኔ መሰለኝ በጣም ነው የሚጨንቀው እግዚአብሔር። በነገራችን ላይ ቅድምም ተናግሬያለሁ። እንደዚህ በጣም ያሳመረችኝ ዙም አንቺ ቃቃ ባል ነኝ። አንተ አሁን ዞር በል እዛ። እኔ አስፋልት ላይ በወጣ የሚያገባኝ ብል እኮ ስንት ተደርድሮ እንደሚመጣ ነው ያውቃለሁ። እኔ አንተ ባለህበት አይደለም ገበያዬን ትዘጋዋለህ። ብዙ አየር ነው የምትይዝብኝ። ሂድ። እኔ ብቻዬን ወጥቼ የሚያገባኝ እላለሁ። አሁን ስንት ሰው ከዛ ቁጭ ብዬ እመርጣለሁ። የሚያገባኝ ብዙ ሰው ስለሚመጣ ቃቃ ባል ነው ፈልጊው። እቃቃማ ተጫውቻለሁ። ሰርቀሻትኝ በእናትሽ። አሁን በቃ እኔ ሲጀመር አንተ በቃ እንትን አትልም። እኔ ወጥቼ እዛ ጋር የሚያገባኝ እላለሁ። ዛሬውን ማታ አግብቼ አሳያለሁ። ምንድን ነው ቤኪ? ለምንድን ነው የጠራችኝ? ልታገባኝ። ትዳር ቀልድ ነው እንደ አንቺ? እና ምንድን ነው? እስኪ ስለ ትዳር አይደለም ስለ ትዳር ምንም አላውቅም። ማሰብ አልፈልግም ምንም። አይ አይደለም ስለ ትዳር አስረዳ። እኔ ምን አውቃለሁ ስለ ትዳር? ትዳር ቀልድ ነው አላልክም እንዴ? እንደሚያውቅ ሰው እና እንዳደገኛ ተነስቼ እንጋባ ስላልሽ ላግባሽ?
አዎ ነጂ አልሄድም። አይ በቃ ነጂ አልሄድም። ልታገባኝ ነው እንዴ? በቃ ተስማማ። ሌላ ሰው ከሚወስድበት ይሻለዋል። እኔ እኮ ይኸውልህ ቀድሜ ገበያ እየዘጋሁብህ ነገ ሚዜ ነው እሱ እና ማለት ነው። በጣም ብዙ ሰው ሊያስቸግር ይችላል። ተጋብተናልሽ እያንዳንድሽ አራቢ በማረፊያ ታኖችብኝ በእግዚአብሔር እንዳይወስዱብኝ ነው እባክህ። ማንን? ነገ ሚዜ አይደለ ወንድም? እና ማን ነው የሚወስደው? እኔ እንጃ። አንዷ ያው እንዳጠልፍብኝ ብዬ ቬሎ ለብሼ መጣሁ። ቀድሜ አየር ልዝጋ ብዬ እኮ ነው። እቺ ልጅ ማልመት ጀምራለች። ለማንኛውም ባንጋባም ምንም ማድረግ አይቻልም። እኔ ፈታ እንድትሉ ፈልጌ ነው እና ነገ ሚዜ ነው። ጭንቀት። ለማንኛውም ፈታ በልሻለሁ። እኔ አውቄ መሰለኝ በጣም ነው የሚጨንቀው። እግዚአብሔር በነገራችን ላይ ቅድምም ተናግሬያለሁ። እንደዚህ በጣም ያሳመረችኝ ዙሚ ቬሎ ቤት ካወካት ሱፍም አላት። አዎ ዙሚ እሷ ነች። እና የብቻዬ ሀሳብ አይደለም፣ እሷ ነች እንደዚህ አልብሳይ ምናምን አስጨንቂው ያለችኝ ማለት ነው። ከዛ ማለበት እንታያለን ተመቸኝ ሀሳቡ። እኔ ደግሞ መጥቼ አንተን አዳረኩ ማለት ነው። እና በዚሁ አጋጣሚ ያው ቅድምም ተናግሬያለሁ፣ ስልኳን አስቀምጥላችኋለሁ እናስቀምጥላችኋለን። ቬሎ ስትፈልጉ ማለት ነው እዚሁ ቡታጅራ ህንጻ ላይ መጨናቅ የምትፈልጉ ዙሚ ጋር አግብታችሁ ኧረ ጭንቀት መቤቴ ነው ይጨንቃል። ማርያምን ግን እንዴት ዝም ብለህ ለበስክ? ልበስ እኔ ምን ልንገርሽ እንዲሁ እያልሽ የኔ ምስኪን እኮ ነህ። ኧረ እኔ በቃ እንሂድ። ዝፈንልኝ ምን የሚለውን እኔ እንጃ። እኔ ቅድም ዘፍኜልሃለሁ ግን ድምጼ ተዘግቶ ነበር፣ ደስ አይልም። ኧረ ምን ሚሊዮን ልስፈን? እኔ እንጃ ደስ ያለህን። እኔ ብሩኬ እሺ እንዲህ ቬሎ ለብሰሽ ምን የዱርዬ ዘፈን አልዘፍን ቬሎ ለብሳ? አይ በቃ አትጨነቅ፣ ችግር የለም። ኧረ ልስንልሻለሁ። በቃ ደስ ይለኛል። ኧረ አምጣልኝ በእናትህ። ደስ የሚል ነው ዛሬ ቀኑ ምናምን የሚለው ልዩ እኮ ነው አንቺ ምን እኔ ኧረ በቃ እግዚአብሔርን ይጨንቃል። ለዘመኔ ብቸኝነት ሊነሳ ሊያገኝ ነው መጓጫውን አባትሽን እያየሁ ጓግቻለሁ ባልሽ ልሆን ዋለሻኔ ውዴ አባጣና ጉርባጣውን በመንገዴ አሁን ለዚህ ቀን ደርሰናል። ተንበርክኬ ልጠይቅሽ ዘላለም ከጎኔ